ሰላም አለይኩም ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ ተከስቻለሁ። ቪዲዮን ላይክ አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። እና ዛሬ የመጣሁበት ቪዲዮ ደግሞ ወላሂ የዛሬውስ በጣም ነው ለማውራት ለራሱ በጣም ይሰቀጥጣል። እውነት ማውራት ለራሱ አንዳንዴ በቃ የምታወሩት ቃላት አታችሁ የሆነ በቃ ቃላት አታችሁለት ለምታወሩት ነገር ዝምታን የምመርጡበት የለም። ልክ እንደዛ ማለት ነው ጋይስ። እና ያው እንዳያችሁ መቼም ሁላችሁም አይታችሁታል። ሳውዲ አረቢያ ላይ በጣም ዘግናኝ ነገር እየተደረገ ይገኛል። ኢትዮጵያውያን ወገኖቻችን እርስ በርስ እየተወጋጉ እርስ በርስ እየተገዳደሉ የእስከዛሬውስ አንድ ለአንድ ወይ የሆነ ነበረ። ዛሬ ደግሞ ይኸው በላይቭ ጀምረዋል። እኔ ወላሂ ለአዚም አሁን ሳውዲ አረቢያ ብዙ ጊዜ ተያዙ፣ ታሰሩ፣ ድምጽ እንሆን ምናምን ይባላል ማለት ነው። እንደው ልቅምቅም አድርጎ ኢትዮጵያ የሚባል አልፈልግም ብሎ ቢያስወጣ አሁን ምን ይፈረድበታል? የሳውዲ አረቢያ መንግስት ጋይስ እንደው ኢትዮጵያን የሚባል አልፈልግም ባገሬ ብሎ ቢያስወጣ ምንም አይፈረድበትም። ቲክቶክ ላይቭ ላይ ከፍተው የሰው ልጅ እንደ በግ አጋድመው አላሁ አክበር ቢስሚላህ እያሉ የሚያርዱ ኢትዮጵያኖች ብቻ ናቸው። እኔ በየትም ዓለም ሰው በላይቭ ሲተራረድ የትም ሰምቼም አይቼም አላውቅም። ለመጀመሪያ ጊዜ የሰማሁት ኢትዮጵያኖች ነው። ወላሂ ለአዚም አሁን እንግዲህ ተፍትሽም ምንም ይነሳል። በእንደነዚህ አይነት መሀይሞች ብዙ አንገታቸውን ደፍተው የሚሰሩ ልጅ አሳዳጊ ብዙ ምስኪን ኢትዮጵያኖችም አብረው ይጎዳሉ። እኔ አላቅም ምን እንደምላችሁ አላቅም። ብቻ ለዚህ ድርጊት ምንም ቃላት የለኝም። ይሄ በጣም ዘግናኝ እኔ እንጃ ከዓለም ተሰምቶ የማይታወቅ ዘግናኝ ድርጊት ነው ጋይስ። እኔ አሁን በቃ አንድ ኢትዮጵያዊ ወገኔን በዚህ ስደት ላይ መንገድ ላይ ባገኝ ሰው ነው ብዬ ለመቅረብ እየፈራው ነው ጋይስ፣ በጣም እየፈራው ነው። አሁን የሆነ ወይ መንገድ ቢጠፋባችሁ ወይ መሽቶባችሁ የሆነ ትራንስፖርት ባይኖር ወይ የሆነ አውሬ ሊበላችሁ ያሯሩጣችሁ መቼም ሰው በአቅራቢያችሁ ካለ ወደ ሰው ነው አይደለም የምትሸሹት። እኔ ግን አሁን ሳስበው የሆነ ነገር ቢቸግረኝ የሆነ ነገር ቢመጣብኝ አንድ ኢትዮጵያዊ ወገኔ በቅርብ ቢኖር ሰው ነው ብዬ ወደዛ ሰው ለመሸሽ እየፈራው ነው ጋይስ፣ በጣም እየፈራው ነው። ሰው ነን ወይስ ምንድነን? ብቻ እኔ ዛሬ ቀን ሙሉ ማለት ነው እንዴት እንደዋልኩኝ ምግብም እስካሁን ድረስ ምግብ መብላት ለራሱ አልቻልኩም ብታዩ ወላሂ። ያ ሁሉ ሰው በላይቭ ላይ አላሁ አክበር እየተባባሉ ሲተራረዱ ሳውዲ ምድር ፖሊስ የለም። እንደው ላይቭ ላይ ያ ሁሉ ሰው እኔ ቪዲዮውን ገና ዛሬ ነው ምናምን የማየው ጋይዝ። በኦሮምኛ ስለሆነ ሰሞኑን አልመጣልኝም አላየሁት። የታረዱት ወደ 7-8 የሚደርሱ የወሎ ወንዶች ናቸው፣ የወሎ ልጆች ናቸው። የወሎ ኦሮሞና ያርሲ ኦሮሞ ናቸው አሉ የተራረዱት ጋይዝ። ያን ሁሉ ነገር ሲደራረግ እንደው 7 ሰው በላይቭ እስከሚታረድ እንደው ለፖሊስ አታሳውቁም? ፖሊስ በምድር በሰማይ ብሎ እንዴት ሳውዲ ምድር ላይ ከሆነ እንዴት ሊጠፋበት ይችላል? ከዚህ በፊት አንድ ልጅ ታስታውሳላችሁ? የዛሬ ስንት ዓመት ፖሊሶችን ተሳድቦ ጫካ ሆኖ ፖሊሶችን ተሳደበ፣ ገጠር ሆኖ ማለት ነው። በማግስቱ በተሳደበ በማግስቱ ነው የያዙት ከየትም ማፈላልገው። አሁን እነዚህን ከየትም ማፈላልገው መያዝ አያቅታቸውም። 7 ሰው ያ ሁሉ ሰው እስከሚተራረድ እኔ አላቅም እንዴት እንደሆነ ወላሂ ለአዚም ጨንቆኛል ጋይስ። እኔ ሰው መሆኔ ማጠራጥሮኛል። ብቻ ዛሬ እኔ እንጃ ምን እንደው እኔ ለራሴ ሰላም አይደለሁም፣ ዛሬ ጤናማ አይደለሁም ጋይስ። ያ ሁሉ ጉድ ካየው በኋላ ጤናማ አይደለሁም። ሲያሳዝኑ ሲለምነው ልጁ በአላህ እያለ እግሩ ላይ እንደዚህ ሲወድቅ እዛው አረደው። አያሳዝንም? ሰው ልጅ እንዴት አውዝ ቢላህ ምን ሸይጣን ረጅም። እንደው እኔ በጣም ደግሞ የታዘብኩት ነገር ማለት ነው ሌላ ሀገር የሆነ ችግር ሲፈጠር የሆነ አንድ ነገር የሆነ ነገር ሲሆን እነ ቢቢሲ እና አልጀዚራ ቶሎ ብለው ነው የሚዘግቡት። እኛ ሀገር ግን ይሄ ሁሉ ሰው በላይቭ ተራርዶ ወላ ቢቢሲ ያቀው ወላ አልጀዚራ ያቀው አገር ውስጥ ያለው ሚዲያ እንኳን ትኩረት ሰጥቶ ስለዚህ ነገር ጉዳይ ብቻ ማውራት አልጀመረም። በመንግስት ደረጃ እንኳን ምንም አይነት መግለጫ ምንም አይነት ነገር አልተሰጠም። ይሄ እኮ መላው የኢትዮጵያ ህዝብ ጥቁር ለብሶ ባንዲራ ዘቅዝቆ
ኡኡ የሚል የሚጮህበት ጊዜ ነው ጋይስ። በላይቭ ላይ አንድ ሁለት እየተባለ የሰው ልጅ ተደርድሮ ያለ አንድ ጥፋት ወታደር እንኳን ረሽኖ እንደዛ ማነው ማርኮ እንደዛ አይረሽንም። በግ ጠባቂ ከመንገድ ላይ እንደዛ አይነት ድርጊት እኔ በጣም ነው የሚሰቀጥጠው ጋይስ፣ በጣም ነው የሚሰቀጥጠው። እና ዱአ አርጉ፣ ዘመኑ ከፍቷል። ዱአ አርጉ፣ ዱአ እናድርግ ጋይስ። አላህ ይህን በላ ይመልስልን። በሀገራችን ላይ የወረደ በላ በጣም እኔ እንጃ። እኔ ሰው ሁሉ አብዶ ነው ወይስ ሁሉም ሰው በቃ ይሄ 66 እንደሚባለው ሆነው ነው? ሰው በአንድ ቋንቋ እየተነጋገረ በአንድ ባህል በዛ ልክ አለመግባባት፣ በዛ ልክ መጨካከን። ላይቭ ላይ ስንት ሰው 7000 6000 ሰው ቁጭ ብሎ በለው የጀግና ምናምን እያተባባሉ አውዝ ቢላ ምን ሸይጣን ሮጅ። የነዚያ የልጆች እናት እስካሁን ምን ይሆኑት? ምን ሆነውት ይሆን? ያንን ቪዲዮ እያዩ ወይ ብቻ ወላሂ ለአዚም በጣም ነው ልቤን ያመመኝ። በጣም ነው እኔ እንጃ ምን እንደምላችሁ ቃላት ለራሱ አይገልጽልኝም ስለዚህ ድርጊት ለመናገር። እና እንደው በተቻለው አቅም የሶሻል ሚዲያ ህዝብ በተለይ ቲክቶክ ላይ በጣም ፓወር ስላለ እንደው ሁሉም የቲክቶክ ህዝብ ጥቁር ፕሮፋይል አድርጎ የሆነ በቃ ሁሉም የሆነ ድምጽ ቢሆን ይሄ ነገር እንዲገታ ብዬ አስባለሁ ጋይስ። ሁሉም ህዝብ በአንድነት ሶሻል ሚዲያ ላይ ቢነሳ ድምጹን ቢያሰማ፣ አለዛ በዚህ ከቀጠለ አሁን የሳውዲ መንግስት ለቃቅሞ እንደዚህ አይነት ሁላችንም ለቃቅሞ ከሳውዲ ኢትዮጵያ ቢያስገባ ኢትዮጵያ ምድር አይበቃንም ለመተራረር ለራሱ ስታስቡት ማለት ነው። እኔ ደግሞ ሌላው ደግሞ በጣም የገረመኝ ነገር አሁን ቲክቶክ እኛ ላይቭ ላይ ስንገባ እኔ ጓደኛዬ ልብስ አሳይሽ ብሎ ስንቴ ነው ወርኒንግ የሰጠን። ልብስ እንኳን ለምን እንደዚህ አሳይሽ ብሎ ማለት ነው ቃላት ሳትናገር የሆነ ተሰባስበንም ስናወራ ገስት ላይ የሆነ ቃላት እንኳን ተተናገርን ይሄ ቃላት ለጤና ጥሩ አይደለም ብሎ ነው ዋርኒንግ የሚሰጠን ለስንት ቀን ላይቭ የሚከለክለን። እነሱ ያው ሁሉ ሰው አርደው እስከሚጨርሱ ደሙን ጠጣው ታጠበው ተቀበው እያሉ በጀርባው አጋድመህ ረደው በጎኑ አርገው እያሉ ያው ሁሉ ነገር እየተነጋገሩ ያው ሁሉ ሰው አርደው እስከሚጨርሱ ቲክቶክ እንዴት ነው ዋርኒንግ ያልሰጠው? እንዴት ነው ላይቭ የማይዘጋው? እውነት እኔ በሶሻል ሚዲያው ዘንድ ራሱ በጣም እውቀት ያለው ሰው ቢኖረን ማለት ነው ኢትዮጵያ ውስጥ ቲክቶክ ለራሱ በህግ ይጠየቃል። በዚህ ሌላ ዓለም ላይ ቢሆን ቲክቶክ እስካሁን በህግ ተጠይቋል። ምክንያቱም እንደዚህ አይነት ድርጊት ሲደረግ በላይቭ ያ ሁሉ ቃላት ደም እየታየ ጭራሽ እንደዚህ እየተረጨ ደም እየረጩ በሰው ደም እንደዚህ እየተጫወቱ እንደው የኛ ኢትዮጵያኖች ነፍስ በቃ በሁሉም ዓለም ረከሰ። ዓለም ሁሉ እንደረከስን አወቀን። እውነት በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው ወገኖቼ። ሳውዲ አረቢያ የምትኖሩ ወንድሞቻችን ራሳችሁን ጠብቆ አላህ ይጠብቃችሁ። እዛ ገጠር በረሃ ውስጥ የሚሰሩ ሰዎች ወደ አውሬ እየተቀየሩ ነው ጋይስ፣ ወደ አውሬነት እየተቀየሩ ነው መሰለኝ አላቅም። ሰው የሰው ልጅ በሰው ልጅ ላይ በዛ ልክን ሲጨክን ባይኔ አይቼ አላቅም። ወደ አውሬነት እየተቀየሩ ነው መሰለኝ ገጠር ውስጥ እዛ በረሃ ውስጥ የሚኖሩ ሰዎች ከሰው ስለማይገናኙ ምን አላቅም።